እንዴት ናችሁ ዩቲዩብ ሰላም ናችሁ ወይ? እንግዲህ ዛሬ 3 ዘፈኖችን እንዴት አድርገን በሴራቶ ስቱዲዮ እንዴት አድርገን ሚክስ እንደምናደርግ እንግዲህ በቀላሉ ነው ያለን 3 ደቂቃ በማይሞላ ቪዲዮ ነው። ራፍሊ ነው ማሳያችሁ። ምንድነው የምናደርገው ማለት ነው። ሴራቶ ላይ እንገባለን። መጀመሪያ ምን አይነት ዘፈን እንደምንሰራ ጭንቅላታችን ውስጥ እናስባለን። እኔ ያሰብኩት አለ 3 ዘፈኖች። የአብነት ዘፈን የአብነት አጎናፍር ሲል የሚለው ዘፈን አለ። ሌላኛው ደግሞ የጎሴ ዘፈን ነው። የጎሴ የፒዲዲ ዘፈንን ድጋሜ የሆነ ሰዓት ላይ ሰርቶት ነበር እና እሱን ዘፈን ኦዲዮን ኤክስትራክት እናደርጋለን እና እሱን ዘፈን እጠቀማለሁ ማለት ይሄ ዘፈን ማለት ነው። አብሮ መብላት እና ከዛ ምንድነው ማለት ኤክስትራክት ሌላ ቪዲዮ እሰራላችኋለሁ ኤክስትራክት እንዴት እንደምናደርግ እና ደግሞ ከዛ ስቲል ማድረግ አለብን ዘፈኖቹን መነጣጠልና ኦዲዮን ብቻ ስለምፈልግ ማለት ነው። በዚህ ደግሞ ይሄ ደግሞ ኦሪጂናል የፒዲዲ ዘፈን ነው። ፒዲዲ ኢንስትሩመንቱን ነው የምንጠቀመው ማለት ነው ለሚክሱ። ሶ ምን እናደርጋለን ማለት ነው። ከዛ ምንድነው የምናደርገው ከዘፈኑ ላይ ለምንፈልገው ሚክስ የምንደረድረው ይሆናል ማለት ነው። ይሄ መደርደሪያዎች ናቸው። እነዚህ የምንፈልገውን ፓርት ብቻ እየቆረጥን ለሚክሳችን የምንፈልገውን ፓርት ከዘፈኑ ላይ እየቆረጥን እዚህ ላይ እንደረድራለን ማለት ነው። እነዚህ የምታያቸው እንዳለ ከስር ያሉት ቦክሶቹ እነዚህ መደርደሪያ ናቸው ማለት ነው። እያነሳን እንከታለን ማለት ነው። ከዛ በሚገርም ሁኔታ እንግዲህ እነዚህን እየደረደርን እንሰራለን ማለት ነው። Good.